የበረዶ ገንዳ ውስጥ ለሊት 11 ሰዓት ማለት ነው በእኛ ልምምድ 1 ሰዓት ከሆነ የሚጀምረው እሱ 10 ሰዓት ተነስቷል ቤት ውስጥ የበረዶ ባዝ ውስጥ ገብቶ በደንብ ተዘጋጅቶ ነው ወደዛ የሚሄደው። አሁን ብዙ አሰልጣኞች ይላል አንቼሎቲም ይላል ለምሳሌ ከአንድ የአውሮፓ ጨዋታ በኋላ ስንመለስ የፍላይት ስትረስ አለ፣ የጄት ላግ አለ፣ ድካም አለ። ስለዚህ ተጫዋቾች ቶሎ ወደ ቤታቸው መሄድ ነው የሚፈልጉት። መጀመሪያ የሚያደርገው ግን ሪከቨሪውን የሚጀምረው ልክ ከወረዱበት ጊዜ ጀምሮ ነው። አይስ ባዝ ወዳለበት ነው የሚሄደው። አይስ ባዝ አድርጎ ሪከቨሪ አድርጎ ነው ከዛ በኋላ ወደ ቤቱ የሚሄደው። ለእያንዳንዱ ጥቃቅን ጉዳይ የሚሰጠውን ትኩረት የሚያሳይ ነው። ናይት አውት የሚባል ነገር አያውቅም። ሄዶ ማታ ከጓደኞች ጋር ምናምን በተለይ ፉክክር ውስጥ በሆኑ የቫኬሽን ጉዳይ ቫኬሽን ነው፣ ግን በውድድር መሀል ክርስቲያኖ ክለብ ውስጥ ታየ ሲባል ልትሰሚ አትችይም። ናይት አውት የሚባል ነገር የሚያውቅ አይደለም። ስለዚህ ምን ያህል ፕሮፌሽናል ህይወት እንደሚመራ የሚያሳይ ነው። እንዲያውም አንድ